በኢትዮጵያ ቴሌቪዥን መስኮት ላይ በቃና ቲቪ አማካኝነት በድንቅ ሁኔታ በሚተላለፈው ጥቁር ፍቅር በተባለ ተከታታይ ድራማ በኤሊፍ ዴኒዘር ገጸ ባህሪዋና ባላት ማራኪ ቁመና የምናውቃት ዝነኛዋ የቱርክ ተዋናይ የውበት ተምሳሌት በመሆን ቆይታለች እንጂ በጊዜ ሂደት ውስጥ በመጣው የእድሜ መጨመርና መንትያ ልጆችን የመውለድ ተፈጥሯዊ ሂደት ማንም ሰው ሊለወጥ ይችላል ብሎ ያላሰበው የሞዴሊንግ አቋሟን እየቀየረው ይመስላል። ሰላም እንዴት ናችሁ? ውድ ቻናላችን ቤተሰቦች ዛሬ የቱባ ቡክስተንን ድንቅ የህይወት ታሪክና ከታላቁ የቱርክ ፊልም ኢንዱስትሪ የህይወት አሻራ ከሀገረ ቱርክ እስከ ፓሪስ ስላፈራችው በዶላር የሚቆጠር ሀብት ጨምሮ አንድ በአንድ ፈትሻለን። ታዲያ እናንተም ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ታሪካችን የሚጀምረው እንደ አውሮፓውያን አቆጣጠር ሐምሌ 5 ቀን በ1982 ዓ.ም በታሪካዊና ውቧ የቱርክ ከተማ ኢስታንቡል ውስጥ ነው። ቱባ በዚች ሁለት አህጉራት እስያና አውሮፓ በአንድ ላይ ባቆራኘችው ከተማ ውስጥ ስታድግ ከተማዋ ያላትን የባህል ብልጽግናና ጥበባዊ ድባብ በውስጧ ትልቅ አሻራ ጥሎ አልፏል። በወላጆቿ ለአንድያ ልጃቸው ያላቸው ፍቅርና እንክብካቤ ወሰን አልነበረውም። ገና በልጅነቷ ቁጥብ፣ አስተዋይና በአካባቢዋ ባሉ ነገሮች ላይ ጥልቅ ፍላጎት ያላት ልጅ ነበረች። ቱባ በልጅነቷ ትኩረቷ ትወና ላይ አልነበረም። ይልቁንም የእይታ ጥበብ፣ ቪዥዋል አርትና ዲዛይን ስባት ነበረ። በቀለማት፣ በጨርቆች አደረጃጀትና ስዕል መሳል ውስጥ ሰፊ ጊዜዋን ታሳልፍ ነበረ። ይህ ጥበባዊ ዝንባሌዋ በትምህርቷ ውስጥም ቀጥሎ በቱርክ እጅግ ታዋቂ ወደሆነው ወደ ሚማር ሲናን የጥበብ ዩኒቨርሲቲ እንድታመራ አድርጓታል። በዚህም በደረጃ አደረጃጀትና በፋሽን ዲዛይን ትምህርቷን መከታተል ጀመረች። ዩኒቨርሲቲ ውስጥ ስትማር ያገኘችው ይሄ ዲዛይን እውቀት ከጊዜ በኋላም በፊልሞቿ ውስጥ ለምታሳየው ድንቅ የፋሽን ምርጫና ለገጸ ባህሪያቶቿ አልባሳት ያላት የተለየ እይታ እጅግ አግዟታል። የትወና ዓለም በር ላይ የቆመችው በዲዛይነርነት እንጂ በተዋናይነት አልነበረም። ነገር ግን ዕጣ ፈንታ ሌላ ትልቅ መንገድ አዘጋጅቶላት ነበረ። ቱባ በዩኒቨርሲቲ ትምህርቷ ላይ ትኩረት አድርጋ ሳለች ውበቷና በካሜራ ፊት ያላት ማራኪ መገኘት በተለይም የፋሽንና የንግድ ማስታወቂያ ባለሙያዎች አይን ውስጥ እንድትገባ አድርጓታል። በዚህ ምክንያት በተለይም ታዋቂ ማስታወቂያዎች ላይ መታየት ጀመረች። ይህ መነሻዋ በቱርክ ፊልም ኢንዱስትሪ ውስጥ ትልቅ ተጽዕኖ ወደ ነበራቸው ዳይሬክተሮች ውስጥ መራት። የመጀመሪያ ትልቅ ዕድል ያገኘችበት በ2003 ዓ.ም ሱልጣን የተባለ ተከታታይ ድራማ ላይ በመጨረሻ ክፍል ላይ በመሳተፍ ነበር። ይህ የመጀመሪያ ከካሜራ ፊት ፈተናዋ ቢሆንም በውስጧ ያለው ተፈጥሯዊ ተሰጥኦ ግን በሚገባ አሳልፏታል። እውነተኛ ዝናዋ ግን መፈንጠቅ የጀመረው በ2004 ዓ.ም ጉሎ ኦያ በተባለ ድራማ ላይ ነበረ። በዚህ ድራማ ላይ ዛርፌ በምትል ገጸ ባህሪ ተላብሳ የሰራችው ስራ በቱርክ ውስጥ ያሉ የፊልም ተቺዎችና ተመልካቾች ቀልብ በአንድ ጊዜ ሳበ። ቱባ ዝም ብላ ቆንጆ ብቻ ሳትሆን በጥልቅ ስሜት ውስጥ ሆና ታሪክን መናገር የምትችል ጎበዝ ተዋናይ መሆኗን ለዓለም አስመስክራለች። ከ2005 ዓ.ም በኋላ የቱባ ስም በቱርክ ድንበር ብቻ ተወስኖ አልቀረም። የቱርክ ድራማዎች ወደ መካከለኛ ምስራቅ፣ አረብ ሀገራትና አፍሪካ መስራጨት ሲጀምሩ የቱባ ታላቅ ስም በዚህ ሽግግር ውስጥ አንደኛ ሆና ወጣች። አልቴንዳ በዚህ ድራማ ላይ የፊሊዝን ገጸ ባህሪ በመጫወት በመካከለኛ ምስራቅ ሀገራት በሚሊዮን የሚቆጠር አድናቂዎችን ማፍራት ችላለች። ድራማው ካለው ጥልቅ የፍቅር ታሪክ በተጨማሪ የቱባ ተፈጥሯዊ ውበት የብዙዎችን ትኩረት ስቧል። አሲ የተሰኘው ከ2007 እስከ 2009 የዘለቀው ይህ ድራማ በቱባ የትወና ህይወት ውስጥ እጅግ ጠቃሚ ምዕራፍ ነው። በታሪካዊው አንታኪያ መሬት ላይ የተቀረጸው ይህ ድራማ በፈረንሳይ በተካሄደው የሞንቴ ካርሎ የቴሌቪዥን ፌስቲቫል ላይ ምርጥ ድራማ በሚል እጩ ሆኖ ቀርቧል። ቱባ ጠንካራ፣ ኩሩና ለመሬቷ የምትታገል ገበሬ ሴት ሆና ነበር የተወነችው። የቱባ ህይወት ሁልጊዜም በስራ ላይ ብቻ የተጠመደ አልነበረም።
በግል ህይወቷም ቢሆን ልክ እንደ ድራማዎቿ ሁልጊዜ በፍቅር በደስታና በፈተናዎች የተሞላ ነው። እንደ አውሮፓውያን አቆጣጠር በ2011 ዓ.ም ከታዋቂው የቱርክ ተዋናይ ኦኖር ሳይላክ ጋር በፍቅር ወደቁ። ፍቅራቸው በፓሪስ ከተማ በተደረገው ቆንጆና ድብቅ የጋብቻ ስነ ስርዓት አጸኑት። ከትዳራቸው ብዙም ሳይቆዩ በ2012 ዓ.ም ማያና ቶፕራካ የተባሉ መንታ ቆንጆ ሴት ልጆችን ወለዱ። ቱባ ልጆቿን በማሳደግ ረገድ በጣም ጥንቃቄ የምታደርግና የልጆቿን የግል ህይወት ከሚዲያ ለመጠበቅ የምትሞክር እናት ናት። ልጆቿን በሰላም ለማሳደግ ስትል ለተወሰኑት ዓመታት ከስራዎቿ ርቃ ቆይታለች። ነገር ግን ህይወቷ ሁልጊዜም ቀና አይደለም። ጥንዶቹ እንደ አውሮፓውያን አቆጣጠር በ2017 ከተወሰኑ አለመግባባቶች በኋላ በይፋ ተፋቱ። ቢፋቱም ግን ለልጆቻቸው መልካም እድገት ሲሉ ዛሬም ድረስ በወዳጅነት አብረው ይሰራሉ። እንደ አውሮፓውያን አቆጣጠር በ2014 ዩኒሴፍ የበጎ ፈቃድ አምባሳደር ሆና ተመረጠች። በተለይም በሶሪያ ጦርነት ምክንያት የተሰደዱ በቱርክ መጠለያ ውስጥ የሚገኙ ህፃናት በትምህርት ቤት ለመጎብኘት ከነሱ ጋር ጊዜ ለማሳለፍና ዓለም አቀፍ ድጋፍ ለመሰብሰብ ረገድ በፊልምፕሊክስ መካከል ምስራቅና በአውሮፓ ጭምር የተዘዋወረች ታላላቅ የሰብአዊ ስራዎችን ሰርታለች። በቱባ እውነተኛ ውበት የሚታየው በፊልም ላይ ብቻ ሳይሆን እነዚህ ችግረኛ ህፃናት ላይ የምታደርገው እውነተኛ ፈገግታ ውስጥ ነው። ቱባ ዛሬም ቢሆን ታሪኳን መጻፍ አላቆመችም። እንደ ኔትፍሊክስ ባሉ ዓለም አቀፍ መድረኮች ላይ እንደ አናዘር ሰልፍ ባሉ ድራማዎች ላይ በመሳተፍ የቱርክ ጥበብ ዓለም መድረክ ላይ ያስተዋወቀች ትገኛለች። በእድሜ የበሰለች ቁጥር በፊቷ ላይ ያለው ጥበብና ውበት እየጨመረ እንጂ እየፈዘዘ አልመጣም። በቱርክ ፊልም ኢንዱስትሪ ውስጥ ከፍተኛ ሀብት ካላቸው የቱርክ ተዋናዮች መካከል በ4 ሚሊዮን ዶላር ሁለተኛ መቀመጥ ችላለች ቱባ ቡክስተን። እንግዲህ የአና ሚዲያ ተመልካቾች የቱባ ቡክስተንን ታሪክ የጽናት የኪነ ጥበብና እውነተኛ ሰብአዊ ታሪክ ዝም ብሎ በውበት የተጀመረ ዝና የሚያቆመው ሳይሆን በሰዎች ልብ ውስጥ ትልቅ አሻራ ጥሎ የሚያልፍ ታላቅ ጉዞ ነው። በሚሊዮኖች ልብ ውስጥ ንግስት ሆና የቀጠለችው የቱባ ቡክስተንን ታሪክ ዛሬ አየን። ታዲያ ቪዲዮ ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ስለቆያችሁ እያመሰገንን በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።